ሁላችንም ቤት አለን። ተከራይተንም ሊሆን ይችላል፣ የራሳችንን ቤት ሊሆን ይችላል። ሁላችንም ብቻ ቤት አለን። ቅባ ቅዱስ ተወስዱና ብትችሉ በንስሐ አባታችሁ አማካኝነት፣ አለበለዚያ እነሱ ደግሞ ከሌሉ ራሳችሁ በደንብ ጸሎት አድርጉና መዝሙረ ዳዊት እግዚአብሔር እረኛዬ ነው የሚለውና መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል ጥላ ውስጥ ያድራል የሚለውን ሁለቱን መዝሙራት ጌራም ከፈለጋችሁ እየጨመራችሁ የቤታችሁን መቃን ቅባ ቅዱሱን ትቀባላችሁ በደንብ። በምን ምልክት? በመስቀል ምልክት የቤታችሁን መቃን። ከዛ ምንድነው የምትቀቡት? የቤታችሁን የመስጊያ በር ቅባ ቅዱስ ትቀቡታላችሁ። ከዛ ወደ ውስጥ ትገቡና ጸሎት እያደረጋችሁ የቤታችሁን እያንዳንዱ ኮርነር ቅባ ቅዱስ በመስቀል ምልክት ትቀቡታላችሁ። ይህንን አድርጋችሁ በቃ ፍጹም ለውጥ ነው የምታዩት። ሙሉ ለሙሉ ጭሮ ነው ሰላቢ የሚወጣ ከቤታችሁ ሙሉ ለሙሉ። ምክንያቱም አሁን በጣም ያስቸገረ ምንድነው? ሰላቢ ነው። ክርስቲያኑ ያስቸገረው ምንድነው? የአሕዛብ ሰላቢ፣ የቡዳ ሰላቢ፣ ሌላ ጉዳይ አይደለም። ሰላቢን ያስቸገረው። ስለዚህ ቅባ ቅዱስ በዛ ሁኔታ ጸሎት እያደረጋችሁ መቀባት፣ ቤታችሁ ላይ ጸሎት ማድረግ፣ ሁልጊዜ በመቁጠሪያ መጠቀም፣ ዕጣኑ ማጨስ፣ ይሄ ቤት ውስጥ ያለ መንፈስ እንዲወገድ ያደርጋል። ገባችኋል? ከዛ በኋላ ደግሞ ሁልጊዜ ስትወጡ የራሳችሁን የሰውነታችሁን መቃን መቀባት ነው። የሰውነት መቃን ማለት ግንባርን በመስቀል ምልክት መቀባት ማለት ነው። ግንባር መቀባት በመስቀል ምልክት ቅባ ቅዱስ እንደ ቀላል ነገር እንዳታዩት። የዮሐንስ ራእይ ምዕራፍ 13 ላይ አባዶን የሚመራቸው ስጋ የለበሱ ፊታቸው የሰው የሚመስል ነገር ግን የአንበሳ ሰውነት የሚመስል እንደ ጊንጥ ጅራት ያላቸው መናፍስት ይወጣሉ ወደፊት በመጨረሻው ዘመን። እነዚህ መናፍስት 5 ወር የሰው ልጆችን ለመጉዳት ስልጣን ያገኙና የሰው ልጆችን ይጎዳሉ። አይገሉም፣ ግን ይጎዳሉ። የሚጎዱት ደግሞ አጎዳድ አንድ ሰው በጊንጥ ተነድፎ እንደሚሰቃየው አይነት ስቃይ ያሰቃያሉ። እነዚህ መናፍስት የማይነኳቸው ሰዎች በግንባራቸው የእግዚአብሔር ምልክት ያለባቸውን ሰዎች ግን መንካት አይችሉም። የእግዚአብሔር ምልክት የተባለው የጌታችን የኢየሱስ ክርስቶስ